አንድ ወጣት ሶሻል ሚዲያ ላይ የተዋወቃትን ሴት እንደሚወዳት አሳመናት። እናም በአካል ተገናኝተው ማውራት እንዳለባቸውና ሰው አይቶ ስለነሱ መጥፎ ነገር እንዳያወራ በማሰብ እሱ ቤት እንዲገናኙ ጠየቃት። ታዲያ እሷም አልተስማማችም ነበር። ብዙ ከተከራከሩ በኋላ ግን ንግግሩን አጣፍጦ ካሳመናት በኋላ በስከመጨረሻ ልጅቷም ተስማማች። ይህ ወጣት ይሁን ያቀደው ነገር ስለነበር 11 ሰዓት ማለት ሙሉ ቤተሰቦቹ በማይኖሩበት ጊዜ እንድትመጣ ነግሯት ተስማሙ። ከዛም በእቅዱ መሰረት ጓደኞቹ እንዲመጡ ጋበዛቸው። እነሱም አንድ በአንድ በቀጠሮ ቦታ ተገኙ። እናም ልጅቷን መጠባበቅ ጀመሩ። እነዚህ ወጣቶች በመጠባበቅ ላይ ሳሉ የልጁ እናት በድንገት ደወለችለት። አላነሳላትም። ደጋግማ ብትደውልም ሊያነሳላት አልቻለም። ወጣቱ በእናቱ ተደጋጋሚ ስልክ ጥሪ ቢበሳጭም በመጨረሻ ግን አነሳላት። እናቱ አባቴ በጣም ታሞ ሆስፒታል ነው፣ መጥፎ ሁኔታ ላይ ስለሆነ ቀዶ ጥገና ሊደረግለት ነው፣ በአስቸኳይ ና አለችው። ታዲያ ወጣት ለጓደኞቹ አባቴ ስለታመመ በፍጥነት መሄድ አለብኝ፣ ልጅቷ ከመጣች ግን እንደፈለጋችሁ አድርጓት ተዝናኑ ብሏቸው ይሄዳል። ወደ ሆስፒታሉ እየሄደ ሳለ ቤቱ የቀጠራት እንስት ስላልተመቻት መምጣት እንደማትችል የሚገልጽ አጭር የጽሁፍ መልእክት አስቀመጠችለት። ይህ ወጣት ሆስፒታል እንደደረሰ እናቱ እህቴ የታለች ብላ ጠየቀችው። አላውቅም አላት። እናቱ ስልክ አላነሳ ስትለኝ እኮ ወደ ቤት እንድትነግርህ ልክያት ነበር አለችው። ወጣቱም ይህንን ሲሰማ በድንጋጤ ከሆስፒታሉ መኪናውን እንደ እብድ እየነዳ ወደ ቤቱ ተመለሰ። ይህ ወጣትም ልክ ቤቱ እንደገባ እህቱ መሬት ላይ ተዘርራ አገኛት። ወደ ጓደኞቹ ሲመለከት እሱ እንዳላቸው እየተዝናኑ ነበር። ምን ያደርጋል ሁሉም ነገር ረፍዶ ነበር። በስከመጨረሻም እዚህ ታሪክ ላይ የምንማረው ሴት ላይ ለመጫወት አለያም ለመጉዳት ከማሰብህ በፊት እናትህንና እህትህን ሚስትህንና ልጅህን አስባቸው። እነሱ ላይ እንዲደርስባቸው የማትፈልገውን ነገር ሌላ ሴት ላይ እንዲደረግ አትፈልግ። ደግሞ ሴት ልጅ ረሱል አለይሂ ሰላቱ ወሰላም አደራ ነች፣ ተንከባከቧት።